ፍርሃት ውስጥ ያለ ሰው የሆነ ነገር ለማግኘት ሳይሆን የሆነ ነገር እንዳያጣ ነው ትሬድ የሚያደርገው። እቺን ነገር በደንብ ያዙ። ፎከስ የሚያደርግባት በፍርሃት ውስጥ ሆነ ወይ እየፈራ ትሬድ የሚያደርግ ሰው ለማግኘት አይደለም ላለማጣት ነው ትሬድ የሚያደርገው። አብዛኞቹን ሄዳችሁ መጨረሻቸው ዲስአፖይንትመንት ነው ወይ ደግሞ ሲጨርሱ ተናደው ወይ ተበሳጭተው ወይ ደም ብዛታቸው ከፍ ብሎ ዝቅ ብሎ ነው። ሁለተኛው ደግሞ ከራንደም ሪዋርድ ሜንታሊቲ ወጣ ብላችሁ ትሬድ ለማድረግ ሞክሩ ወይ ገበያውን ለመርዳት ሞክሩ ይላል። ሁሉም ሰው ሲጀምር ይወድቃል ማለት አይደለም። አንዳንድ ሰው በእድል ጥሩ ፕሮፊት ሊያገኝ ይችላል። ይቺን ጸሐፊው ራንደም ሪዋርድ ይለዋል። እንደውም በአንድ ምሳሌ ጠቅሷል። ምን ይላል? እንደው ለአንድ ጦጣ ጋር ሄዳችሁ 7-8 እንደው በተኖችን አስቀምጣችሁ ጦጣው ዝም ብሎ እየነካ በመሃል የሆነ ሙዝ ቢያገኝ በእድል ሙዝ ቢያገኝ መንካቱን አያቆምም። ለምን? ምክንያቱም ሞክሮ በእድልም ቢሆን ተሳክቶለታል። አብዛኛው ሰው የሆነ ሰሞን ላይ ይሞክርና የሆነ ስትራቴጂ በእድል ሲሳካለት ስለዚህ እንደመጣለት ትሬድ ማድረግ እንደሚጀምር ታያላችሁ። የሱ ፐርስፔክቲቭ የሆነ እንዴት ነው እንደ የቁማርተኛ አስተሳሰብ እንደሚያሳድግ ታያላችሁ። ሁለተኛው ደግሞ አለ ቴክኒካል አናሊሲስ የሚል። ቴክኒካል አናሊሲስ ፈንዳሜንታል አናሊሲስ ላይ ያለውን ሀሳብ ይጨምርና ግን ደግሞ ገበያው ከፍም ገበያው ዝቅም እንዲል የሚያደርጉትን ሰዎችን ያማከለ ውሳኔዎች እንድትወስኑ ያደርጋል። ጸሐፊው እዚህ ምዕራፍ ላይ ሲደርስ ምን ይላል? እውነት ነው ፋይናንሻል ስታተስም ማየት ጥሩ ነው፣ ቁጥርም ማስላት ጥሩ ነው። ግን አላማችን የተለያዩ መረጃዎችን ሰብስበን ነገ እንዲህ ሊሆን ይችላል ብለን ፕሪዲክት ለማድረግ ነው። ኦኬ እንዲህ ከሆነ ነገ እንዲህ ሊሆን ይችላል ብላችሁ የምታስቡትን ውጤት የሚያመጣ አካል አለ። እሱም ደግሞ ሰው ነው። የተለያዩ ሰዎች ተሰብስበው እነዚህ ሁለት ቃሎች አስብሩልኝ። አንደኛ በጋራ፣ ሁለተኛ ደግሞ በተደጋጋሚ የሚወስዷቸው ወይ ደግሞ የሚወስናቸው ውሳኔዎች አሉ። እነዚህን ውሳኔዎች ጸሐፊው ቢሄቪራል ፓተርን ይሏል።